ሰላም እንደምን አላችሁ የቻናሌ ቤተሰቦች። አስተማሪ የሆኑ ቪዲዮዎች ወደ እናንተ የምናደርስበት ወጆ ቲዩብ ነው። ጉግል ጂሜል ክሬት በምናደርግ ጊዜ 15 ጊጋባይት ከክፍያ ነፃ የሆነ ስቶሬጅ ይፈቅድልናል። ይህን ስቶሬጅ የተወሰነ ክፍያ በመክፈል በምንፈልገው መጠን ማሳደግ እንችላለን። ነፃ የተፈቀደልንን ስቶሬጅ በምንጠቀም ጊዜ ስቶሬጅ ኢዝ ፉል ካለ መልእክት መላክም ሆነ መቀበል አያስችለንም። ስለዚህ ጂሜላችን ስቶሬጅ ኢዝ ፉል እያለ መልእክት ለመላክም ሆነ ለመቀበል በሚያስቸግረን ጊዜ እንዴት መቅረፍ እንደምንችል የሚያሳይ ቪዲዮ ይዤላችሁ ቀርብ ያለው። ይህን ቻናል ሳብስክራይብ እና ላይክ በማድረግ እስከ መጨረሻው እንድትከታተሉኝ ይመክራለሁ። ጂሜል በምትከፍቱ ጊዜ ስቶሬጅ ኢዝ ፉል የሚል የዚህ አይነት ምልክት ወይም ሜሴጅ ከመጣ 15 ጊጋባይት ክላውድ ላይ ነፃ የተፈቀደላችሁ ስቶሬጅ ስለሞላ መልእክት መላክም ሆነ መቀበል አትችሉም እያለን ነው ማለት ነው። ስለዚህ ይህን ችግር ለመቅረፍና መልእክት መቀበልና መላክ እንድንችል ከኢሜላችን ከታች ከዚህ ጋር ስናይ ነፃ ከተፈቀደልን 15 ጊጋባይት ውስጥ ምን ያህሉ ስቶሬጅ እንደተያዘ በፐርሰንት ያሳየናል ማለት ነው። ለምሳሌ የኔ ከዚህ ጋር ከ15 ጊጋባይቱ 70% ኦልሬዲ ኦኩፓይድ ነው ማለት ነው። ስንት ፐርሰንት ነው የቀረኝ? ወደ 4 ነጥብ ሳምቲንግ ነገር ነው የቀረኝ ማለት ነው። ስለዚህ ስቶሬጅ ኢዝ ፉል እያለ የሚያስቸግረን ከሆነ ይህን ችግር ለመቅረፍ ከዚህ ጋር ምን ያህል ፓርቱ የት ቦታ እንደተያዘ ማየት እንችላለን። ስለዚህ እዚህ ጋር ክሊክ በማድረግ ምን ያህሉ ነው የተያዘ? 70% ነው የሚለኝ። እዚህ ጋር 10.52 ጊጋባይት ዩዝድ ነው የሚለኝ ተይዟል ማለት ነው። ይሄ ደግሞ የተያዘው የት ጋር ነው? ጉግል ድራይቭ 90.4 ሜጋባይቱ ይዟል ማለት ነው። ፋይል ስቶር ማረግበት ማለት ነው። ጂሜል 1.59 በጣም ትንሽ ነው ጊጋባይት ነው የያዘው። አታች ፋይሎች አታች የሚደረጉ የሚላኩልኝ ወይም እኔ የላኳቸው አታች የተደረጉ ፋይሎች የያዘው ማለት ነው። እዚህ ጋር ጉግል ፎቶ የሚለው ደግሞ 8.83 ጊጋባይት ይላል። ኦልሞስት 15 ጊጋባይት ነው የጂሜል የፈቀደልኝ። ግማሽ በላይ ጉግል ፎቶ ነው የያዘው ማለት ነው። ይሄ ጉግል ፎቶ ማለት ሞባይላችን ላይ የተለያዩ መረጃዎችን በቪዲዮ ወይም በፎቶ መልኩ ልንይዝ እንችላለን። እነሱ መረጃዎች ኢሜል ላይ ይቀመጣሉ። ምክንያቱም በሞባይላችን ጂሜልን ከከፈትነ ያወዛ ጋር ሲንክሮናይዝ ስለሚሆን ጉግል ፎቶ ጋላሪ ላይ ያስቀምጣቸዋል ማለት ነው። ስለዚህ በሞባይሌ በፎቶ መልኩ በቪዲዮ መልኩ የተለያዩ ዳታዎችን በሚይዝ ጊዜ እዚህ ጋር ያስቀምጣቸዋል ማለት ነው። ስለዚህ ኢሜልን የበለጠ እየሞላ ያለ እሱ ነው ማለት ነው። 16 ሜጋባይት አዘር ዶኩመንት የሚላለ አንዳንድ ፋይሎች የያዙት ኤኒዌይ እዚህ ጋር የኔን ጂሜል ኦልሞስት የሞላብኝ ማን ነው 8.53ቱን የያዘው ጉግል ፎቶ ነው ማለት ነው። ስለዚህ እዚህ ጋር ጉግል ፎቶ ላይ ያለውን ፋይል መቀነስ አለብኝ ማለት ነው። ይሄን ጉግል ፎቶን እንዴት ነው አክሰስ ማድረገው? ሜቢ እዚህ ጋር በስተቀኝ በኩል ከላይ ወደ 9 ነጥቦች አሉ እዚህ ጋር ዜን እነዚህ ጋር ስገባ ክላውድ አፖች ናቸው፣ የጉግል ክላውድ አፕሊኬሽኖች ናቸው። ስለዚህ እዚህ ጋር ትንሽ ወደ ታች ወረድ ስል ፎቶስ የሚል አለ። እዚህ ጋር ስገባ photos.google.com ነው የሚለው። ስለዚህ URL ላይ እዚህ ጋም photos.google.com ብዬ መጻፍ እችላለሁ ማለት ነው። ስለዚህ እዚህ ጋር ሲመጣ ያው የተለያዩ መረጃዎች መጡልኝ በፎቶ መልኩ የተቀመጡ ማለት ነው። ስለዚህ እነዚህን መረጃዎች የማልፈልጋቸው ከሆነ እዚህ ጋር ማስወገድ አለብኝ ማለት ነው። ወይም ወደ ዲ ድራይቭ ሙቭ ማድረግ አለብኝ ማለት ነው የምፈልጋቸው ከሆነ። ስለዚህ እነዚህ መረጃዎች ነፃ የተፈቀደልኝን 15 ጊጋባይት ሞልተውታል ማለት ነው። እነዚህን ፋይሎች ሙቭ ለማድረግ ከፈለግነ ዳውንሎድ ማድረግ አለብን ማለት ነው። እንዴት ነው ዳውንሎድ የምናደርጋቸው? ለምሳሌ እዚህ ጋር አንዱን ፋይል መምረጥ እችላለሁ። እዚች ጋር ቲክስ አረጋት ይኸው መረጠልኝ ማለት ነው። እነዚህን የማልፈልጋቸውን እንደዚህ እየመረጥኩኝ እዚህ ጋር በስተቀኝ በኩል ከላይ ዲሌት የሚላለ እዚህ ጋር ዲሌትን ፕረስ ማድረግ እችላለሁ ማለት ነው። እንደዚህ ይኸው ሙቭ ያደርግልኛል ወደ ማን? ወደ ትራሽ ይሰድልኛል ማለት ነው። አለበለዚያም ቀድሜ ዳውንሎድ ማድረግ ከፈለኩም የምፈልጋቸውን ፋይሎች ለይቼ እመርጣለሁ። እንደዚህ ይኸው ሴሌክት አደርጋለሁ። ዜን በስተቀኝ በኩል ከላይ 3 ነጥቦች አሉ። ስለዚህ ከነዚህ ነጥቦች ላይ ስገባ ዳውንሎድ የሚል አለ። የምፈልጋቸው ከሆነ ዳውንሎድ ማድረግ እችላለሁ ማለት ነው። ወይም አርካይቭ ውስጥ ማስገባት እችላለሁ። ወይም ሎክድ ፎልደር የሚል አለ እዚህ ከታች እዚህ ጋር ሎክድ ፎልደር የሚል አለ እዚህ ጋር ማስቀመጥ እችላለሁ። ወይም አርካይቭ ውስጥ ማስቀመጥ እችላለሁ። ሳይዛቸው ይቀንስልኛል ማለት ነው። ኤኒዌይ አሁን እኔ ግን እዚህ ጋር የጂሜል ሳይዝ የተሰጠኝ 15 ነፃ የተፈቀደልኝ 15 ጊጋባይት እየሞላ ስለሆነ እሱን መቀነስ ነው የፈለኩት ማለት ነው። ስለዚህ እዚህ ጋር ያለውን ፋይል የማልፈልገው ከሆነ
ዲሊት ማድረግ እዚህ ጋር መርጬ እንደዚህ ዲሊት ማድረግ እችላለሁ። የምፈልገው ከሆነ ደግሞ እዚህ ጋር ገብቼ እዚህ ጋር ከሶስቱ ነጥቦች ውስጥ ገብቼ ዳውንሎድ አድርጌ ሌላ ኤክስተርናል ሃርድ ዲስክ ላይ ወይም ሎካል ዲስክ ዲሌይ ማስቀመጥ እችላለሁ ማለት ነው። ስለዚህ እዚህ ጋር በተለይ በጣም ትልቅ ሳይዝ ያላቸውን እየመረጥኩ ሙቭ ማድረግ ወይም ዲሌት ማድረግ አለብኝ ማለት ነው። የጂሜልን ሳይዝ ወይም ስቶሬጅ ለመቀነስ ማለት ነው። ስለዚህ እዚህ ጋር ሙሉውን ፋይል የማልፈልገው ከሆነ በአንዴ ሁሉንም ሴሌክት ማድረግ እችላለሁ። እንዴት ነው ሴሌክት ማድረገው? እዚህ ጋር የምፈልጋትና መጀመሪያው ቶፕ ላይ ያለችውን ማለት ነው የመጀመሪያውን ፋይል እመርጣለሁ። ዜን ወደ ታች ወርዳለሁ። ታች መጨረሻ ላይ መውረድ እችላለሁ። ስክሮል አድርጌ መጨረሻ ስደርስ የመጨረሻውን ፋይል ለመምረጤ በፊት ሽፍትን ተጭኜ ይዛለሁ ማለት ነው። ኪቦርድ ላይ ሽፍትን ተጭኜ ይዤ የመጨረሻውን ፋይል እዚህ ጋር ስመርጥ ሁሉንም ሴሌክት አድርጎልኛል ማለት ነው። ስለዚህ እዚህ ጋር ሴሌክት ካረኩኝ በኋላ እዚህ ጋር መጣና ዲሌት ማለት እችላለሁ ማለት ነው። ይኸው ዲሌት የምትለዋን እመርጣለሁ። ዜን ሙቭ ቱ ትራሽ አልኩት ማለት ነው። ለምሳሌ እዚህ ጋር የሚያሳየኝ 419 ፎቶ ነው ማለት ነው። ቱ ትራሽ ነው የሚለኝ። ወደ ትራሽ ሙቭ አረገው ማለት ነው። ይኸው ባዶ ሆነ ማለት ነው። አሁን እዚህ ጋር ትራሽ የሚል አለ። እዚህ ጋር ነው የተቀመጠውንም ፐርማነንትሊ አልጠፋም። እዚህ ጋር ግን ይሄን ስናጠፋው ሞባይላችን ላይ ያለ ፋይል ነው። እዚህ ጋር በሞባይላችን ካሜራ የቀረጽነው ወይም ያነሳነው ፎቶ ነው እዚህ ጋር ያለው። ስለዚህ እዚህ ጋር የሚቀመጠው ማለት ነው። ስለዚህ እዚህ ጋር ስናጠፋው ሞባይላችን ላይ የመጥፋት እድሉ ያው ለስ ነው፣ አይጠፋም ሞባይል ላይ ማለት ነው። ሞባይል ላይ ኦልሬዲ በካሜራ ያነሳው ስለሆነ ሞባይል ስቶሬጅ ላይ አለ። እዚህ ጋር ጂሜል ላይ ክላውድ ላይ ነው የተቀመጠው ነው እያጠፋ ያለሁት ማለት ነው። ክላውድ ላይ ከጂሜል ጋር ኢንቴግሬት ስለሆነ ሞባይል ኦልሬዲ ሞባይል እዛ ጋር ስለከፍተው ወደ ክላውድ ጋላሪ ስላስቀመጠው ነው የጂሜልን ስቶሬጅ የሞላው ማለት ነው። ስለዚህ ይሄ መረጃ እዚህ ጋር ባጠፋው ሞባይል ላይ አቫይሌብል ስለሚኖር እዚህ ጋር ፐርማነንትሊ ዲሌት ማድረግ እችላለሁ። ሶ እኔ ስቶሬጅ ኦልሞስት ስለሞላ ምን ማድረግ እችላለሁ? ትራሽ የምትለዋን መምረጥ እችላለሁ። ትራሽ የምትለዋን ስመርጥ ኦልሬዲ እነዚህ ፋይሎች መጡልኝ ማለት ነው። ቅድም እዛ ጋር ዲሌት ያረኳቸው ማለት ነው። ስለዚህ የትራሹ እዚህ ጋር ትራሽ ላይ እንዲጠፋልኝ ከፈለኩ እዚህ ጋር በስተቀኝ በኩል ከላይ ኤምፒቲ ትራሽ የምትላለች ማለት ነው። ስለዚህ እዚህ ጋር ክሊክ አደርጋለሁ። ይሄው አሁን አይተምስ ኢን ዘ ትራሽ ዱ ኖት ካውንት ትዋርድ ዩር ጉግል አካውንት ስቶሬጅ ኦል አይተምስ ዊል ቢ ፐርማነንትሊ ዲሌትድ ነው የሚለኝ። ስለዚህ ይሄ አንዱ የሚሆን አይደለም ነው የሚለኝ። እዚህ ጋር ዚስ ካን ኖት ቢ አንዱ ነው የሚለው። ሶ እዚህ ጋር ኤምፒቲ ትራሽ የምትለዋን ከመረጥኳት እዚህ በኋላ አይመለስም ማለት ነው። ኦልሞስት ፐርማነንትሊ ጠፋ ማለት ነው። ፐርማነንትሊ ዲሌት አረኩኝ ማለት ነው። በዚህ መልኩ የጂሜልን ድራይቭ የሞላውን ፋይል መቀነስ እችላለሁ ማለት ነው። እዚህ በስተግራ በኩል ካሉ ፓናል ላይ የተለያዩ ኮንቴንቶች አሉ። ፎቶ ላይ ስገባ ፎቶውን በሙሉ አጠፋሁት። አሁንም ሌላ ሜቢ አልበም ላይ ካለ አልበም ላይ መግባት እችላለሁ። ባዶ ነው። ዶኩመንት ስል ነበር ቅድም 16 ሜጋባይት ይሄ ነው 16 ሜጋባይት ይዞ የነበረ ማለት ነው። ይሄን አጠፋሁት አላጠፋሁት ብዙም ለውጥ የለውም። ሜቢ ሌላ ቪዲዮ ካላውንም ቪዲዮ ላይ መግባት እችላለሁ። ቪዲዮውንም እዛ ጋር አቫይሌብል ስለሚሆን እዛ ጋር ጥፍቶታል ማለት ነው። ስለዚህ ካሜራ ላይ የያዝናቸው ነገሮች እዚህ ጋር አክሰስ መሆን ይችላሉ ማለት ነው። ሪሰንትሊ አድ ያረኩት ፋይል ካለም ያመጣልኛል። ይኸው እነዚህ ሪሰንትሊ አድ አድርጊያቸው የነበሩ ፋይሎች ናቸው። ኤኒዌይ እነዚህ ብዙም ስላልሆኑ ሳይዛቸው ማስቀመጥ እችላለሁ ወይም የምፈልጋቸው ከሆነ ማለት ነው። ስለዚህ አሁን ወደ ስንት ጂቢ ቀነሰልኝ? ወደ 5.6 ጊጋባይት ቀነሰልኝ ማለት ነው። 8.52 ነው የነበረ አሁን 5.6 ጊጋባይት ነው ያለ ማለት ነው። አክቹአሊ አሁንም አለ ማለት ነው የተወሰነ። ለምሳሌ አሁን ሳይው የነበረው ሪሰንትሊ አድድ የሚሉ ፋይሎች አሉ። እነዚህ ሳይዞች ናቸው ይሄን የያዙት ማለት ነው። ፕላስ ጉግል ድራይቭ ደግሞ አለ አይደለም። ጉግል ድራይቭ ላይ እዚህ ጋርም ስንገባ አሁንም 70% የነበረው ይሄው አሁን እንደገና ስናየው ጉግል ፎቶ 4.5 ሜጋባይት ኦልሞስት የለውም ማለት ነው። ጂሜል አታች የተደረጉ ፋይሎች የተለያዩ ዶክመንቶች 1.59 ጊጋባይት ነው። ጉግል ድራይቭ 90.4 ጊጋባይት። ስለዚህ እነዚህ ሲደመሩ እዛ ጋር የሚያሳየኝን ሳይዝ ይሰጠኛል ማለት ነው። በዚህ መልኩ ችግሩን መቅረፍ እንችላለን ማለት ነው። ስቶሬጅስ ፉል እያለ የሚያስቸግረኝ ከሆነ ምንድነው የሞላው? እዚህ ጋር መጥቼ ቸክ ማድረግ እችላለሁ። እዚህ ጋር 70% ነው የሚለኝ። አሁንም ሪፍሬሽ ስላላረኩት ነው። ሪፍሬሽ ባረገው ምን ያህል ፐርሰንቱ እንደተያዘ ማሳየት ይችላል። ይሄው ሪፍሬሽ ታረገው 11% ነው አሁን የተያዘ ማለት ነው። ቅድም ተይዟል የሚለኝ 70% ነበር። አሁን ግን የተያዘ የሚያሳየኝ ዩዝድ ፓርቲሽን የሚያሳየኝ ከተፈቀደልኝ 15 ጊጋባይት ውስጥ 11% ነው ማለት ነው። ኦልሞስት ነፃ ነው ማለት ነው። እዚህ ጋር በምልክት ያሳየኛል። ስለዚህ ጂሜል በምንከፍት ጊዜ
ስቶሬጅ ኢዝ ፉል እያለ መልእክት ለመላክም ሆነ ለመቀበል የሚያስቸግረን ከሆነ ለጊዜው የማያስፈልገንን ዳታ በማስወገድ ወይም ወደ ሌላ ስቶሬጅ ሙቭ በማድረግ በዚህ መልኩ ችግሩን መቅረፍ እንችላለን ማለት ነው። ዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስል ነበር። እንደተማራችሁበትና እንደምትጠቀሙበት ተስፋ አድርጋለሁ። ለቻናሌ አዲስ የሆናችሁ ቀጣይ ጠቃሚ ቪዲዮዎች እንዲደርሷችሁ ሳብስክራይብ እና ላይክ ማድረግ እንዳትረሱ። ጥያቄ ወይም አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ሰላም ሁኑ።